አንድ ሰራተኛ የቱን ማንነት ተጠቅሞ የሥራ ልምድ ማስረጃ ሲቪ አስገብቶ በድንገት ተቀጠረ። ስለዚህ በቃለ መጠይቁ ላይ ለመገኘት ሰውየው ለውጡን ጀመረ። ጢሙን ተላጨ፣ የከንፈር ቀለም ቀባና የሴቶች ልብስ ቀባ፣ የፀጉር ማስወገጃ እንኳን አሳልፏል። ልክ እንደዚያው ሰውየው ወደ ቆንጆ ሴት ተለወጠ። ብዙም ሳይቆይ ጃክ ወደ ቃለ መጠይቁ ቦታ ደረሰ። እየጠበቀ ሳለ ቀሚስ ለብሶ እንደነበር ረስቶ እግሮቹን እንደተለመደው ለየብቻ ተቀመጠ። ጃክ ስህተቱን በፍጥነት ተገነዘበና እግሮቹን ዘጋ። ሆኖም ልክ በዚያን ጊዜ ቀድሞ የሥራ ባልደረባው ገባ። መልበሱ እንደሚጋለጥ ሰምቶ ጃክ ወደ መጸዳጃ ቤት እንደሄደ አስመስሎ ወጣ። ነገር ግን በስህተት ወደ ወንዶች መጸዳጃ ቤት ገባ። ጃክ በሙያዊ ዕውቀቱ ምክንያት ቃለ መጠይቁን አለፈ፣ አብራሪ ሆነ። ሆኖም በመጀመሪያው የሥራ ቀን የቀድሞ የሥራ ባልደረባው ለሱ ያለውን ስሜት ተናዘዘ። ጃክ ወዲያውኑ ውድቅ አደረገው፣ ግን ባልተጠበቀ ሁኔታ። ባልደረባው ጃክ መጀመሪያ ከሱ ጋር እያሽኮረመመ እንደነበር ተናግሯል። ጃክ እየበላና እያወራ ያለ ሲያሽኮረመም እንደነበር አጥብቆ ተናግሯል። ይህም ጃክን ዝም አሰኘው። በድንገት አውሮፕላኑ ከባድ ሁከት አጋጠመው። የፊት መስተዋቱ ተሰበረ፣ ሞተሩን በእሳት ተያያዘ። የሥራ ባልደረባው በጣም ስለፈራ ራሱን ስቶ ነበር፣ ነገር ግን በሁከቱ ነቃ። በዚያን ጊዜም ቢሆን የሥራ ባልደረባው ጃክን እንዳይጨነቅ ቀና ብሎ ለመምሰል ሞከረ። ነገር ግን ሁከቱ እየተባባሰ ሲሄድ ሲመለከት የሥራ ባልደረባው ፈራ። ተሳፋሪዎቹን ማረጋጋት የነበረበት የሥራ ባልደረባው በምትኩ እንዲህ አለ። ሥራ ባልደረባው ተጨማሪ ችግር እንዳይፈጥር ለመከላከል ጃክ ራሱን ስቶ መታው። በመጨረሻም በሙያዊ እንቅስቃሴው ጃክ አውሮፕላኑን በተሳካ ሁኔታ አሳረፈ፣ ሁሉንም ተሳፋሪዎች አዳነ።